ለዓለም ዓለም አሜን። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የሰማዕቱ ቅዱስ መርቆሬዎስ በረከት ከሁላችን ጋር ይኖር። በኅዳር 25 ቀን የሌሊቱ እኩሌታ በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ መርቆሬዎስ ተገለጸለት እንዲህም አለው፣ ወዳጄ አገልጋዬ መርቆሬዎስ ሆይ ሰላም ላንተ ይሁን። በመንግስቴ ታርፍ ዘንድና ሩጫህን ጨርሰሃልና ስለ ስሜም ሃይማኖትህን ጠብቀሃልና የምስክር አክሊል ዘላለማዊ ደስታ የሚገኝበትን እረፍት ተቀበል አለው። ይህን ተስፋ ከነገረው በኋላ ስሙን ለሚጠራ እንደተቻለው መጠን ምጽዋት መባና ዕጣን ለሚሰጥ ወይም በዓሉን ለሚያከብር ስለ ስሙ ለነዳያን እስከ ቀዝቃዛ ውሃ ለሚሰጥ ወይም በበዓሉ ቀን በማህሌት ለሚያመሰግን እኔ ከእርሱ ጋር እኖራለሁ አለው። ስሙ የተመሰገነ ይሁን። በሐዘኑ ጊዜም አረጋጋዋለሁ፣ በችግሩም ጊዜም እረዳዋለሁ። ቤትህ በተሰራበት ዘንድም በሁሉ ቦታ ለዘላለሙ ሚካኤል ተላላኪ ሆነው ብሎ ቃል ኪዳንን ሰጠው። ቅዱስ መርቆሬዎስ ደስ ተሰኘ። ይህንን ቃል ኪዳን የሰጠኸኝ ፈጣሪ ሆይ ስምህ ይክበር ይመስገን አለ። ወታደሮችንም የታዘዛችሁትን ሁሉ አድርጉ፣ መልእክታችሁንም ፈጽሙ አላቸው። በዚህን ጊዜ ወደ እርሱ ወደ እስር ቤት ወሰዱት። ቅዱስ ሚካኤል በስቃይ ሁሉ ይጠብቀው ያጽናናው ነበረ። የንጉሡ ታላላቆችና መሳፍንቶች ቅዱስ መርቆሬዎስን ይጎበኙታል፣ ያለቅሱለትማል። በንጋታም ጊዜ ወደ እርሱ ሄደው ይህን ሁሉ ቅጣት ስትቀበል ለምናይህ ለእኛ ወዮልን አሉ። ይህንን ብለው ሄዱ። ዳግመኛም ጌታችን በእሳት መንበር ላይ ተቀምጦ ታየው ዘንድ ታየው እንዲህም አለው፣ የመረጥኩ ወዳጄ ታማኝ መርቆሬዎስ ሆይ እነሆ ስምህን በሕይወት መጽሐፍ ውስጥ ጻፍኩ። 3 አክሊላትን አስቀመጥኩልህ፣ አንዱን ስለ ድንግልናህ፣ አንዱን ስለ ሃይማኖትህ፣ አንዱን ስለ ደምህ መፍሰስ። ይህን ካለው በኋላ ወደ ሰማይ አረገ። የንጉሡ ሎሌዎችም አንዱን ስለ ስምህ አክሊል ሰጠው። የንጉሡ ሎሌዎችም ሰይፍን ይዘው ወደ እርሱ መጡ። ራሱንም ቆረጡት፣ ነፍሱንም በእግዚአብሔር እጅ ሰጠ። ከእርሱ ብዙ ደም ፈሰሰ፣ ምድርም በደም ተጥለቀለቀች። ከደሙ የተቀቡም ከደዌያቸው ተፈወሱ። ሰማዕቱ ቅዱስ መርቆሬዎስ እዚህ የተሰበሰብነውን ሁሉ በበረከቱ ይፈውሰን። ከደዌያቸው ተፈወሱ፣ ይፈወሳሉ። በዛም ቀን አንድ ሰው ሰማዕቱ ቅዱስ መርቆሬዎስ ሰማዕትነት በሚቀበልበት ሰዓት በሰማዕቱ በቅዱስ መርቆሬዎስ አምኖ ዓይነ ስውር ነበርና ለምን ታሰቃዩታላችሁ ብሎ ወደ ሰማዕቱ ወደ ቅዱስ መርቆሬዎስ ቀረብ ባለ ጊዜ የደሙ ፍንጣሪ ዓይኑ ላይ አርፎ ዓይኑ በራለት። ስሙ የተመሰገነ ይሁን። በዚያም ጊዜ ያ ሁለት ዓይኑ የታወረው ሰውዬ ሰማዕቱ ቅዱስ መርቆሬዎስ ጨልሞብኝ የነበረው በዚች ዓለም ስመራ ዓይኔ እውር የነበረውን አበራልኝ ብሎ ስለ ሰማዕቱ ቅዱስ መርቆሬዎስ ተመሰከረ። ሰማዕቱ ቅዱስ መርቆሬዎስም አይዞህ፣ ደዌ ሥጋህን ብቻ አይደለም ደዌ ነፍስህንም አበራልሃለሁ፣ በእግዚአብሔር መንግሥትም ከኔ ጋር ትከብራለህ። በእኔ አምነህ መከራ ስቀበል ስለ እኔ ስላለቀስክ እኔም በወዲያኛው ዓለም የእግዚአብሔርን መንግሥት አወርስሃለሁ። ወዲያኛውን ዓለም ዓይን ያላያትን ጆሮ ያልሰማትን የእግዚአብሔርን መንግሥት እንድትወርስ ከፈጣሪ አማልድሃለሁ አለው ይላል። በረከቱ በሁላችን ላይ ይደርብን። ከደሙ የተቀቡት ሁሉ ከደዌያቸው ይፈወሱ ነበረ። ቅዱስ መርቆሬዎስም ካረፈ በኋላም መብረቅና ነጎድጓድ ሆነ፣ ፀሐይ ጨለመ፣ ጨረቃም ደም ሆነች፣ ከዋክብትም ሁላቸው ወደቁ፣ ታላቅ ንውጽውጽታም ሆነ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት መጡ። በፊትም በኋላም እየዘመሩና እያመሰገኑ ነፍሱን አሳረጓት። ኢየሩሳሌም ሰማያዊትም ገባች። በረከቱ ይደርብን። ድምፅም በሰማይ መላእክት ደስታ ሆነ። ከዚህም በኋላ
ሁሉም እያመሰገኑ ሰማዕቱ ቅዱስ መርቆሬዎስን ነፍሱን ወደ ሰማይ አሳረጓት። በተቀመጠችበትም ቦታ በመንግሥተ ሰማያት እግዚአብሔርን አመሰግኗት። ቅዱስ መርቆሬዎስን በፈረሱ ላይ ተጭኖ ይመጣ ነበረ። ያመኑበትን ሁሉ ይረዳቸው ነበረ። ታላቅ ሰማዕት ነውና ጸሎቱና በረከቱ አማላጅነቱ ከክፉ ጥፋት ሁላችንን ይጠብቀን። ክብርት በምትሆን በዕረፍቱ ቀንም የተሰበሰብን የአዲስ ጥምቀት ልጆችንም ይጠብቀን። ይልቁንም በሰባቱ ዕለታት ቁጥር እሊህን ተአምራት የጻፈውን ይጠብቀዋል። ቅዱስ መርቆሬዎስ በዕለተ ቀኑ በዕረፍቱም ሆነ ወርኃዊ በዓሉ ላይ ተገኝቶ ገድሉን የሰማውን እርዳኝ ያለውን ሁሉ ከክፉ ነገር ይጠብቀዋል። ሁላችንንም ይጠብቀን። ሰማዕቱ ቅዱስ መርቆሬዎስም በዕረፍቱ ቀን በዕለተ ቀኑ የተገኙትን ገድሉን ያነበበውን የሰማውን ያሰማውን ሁሉ ዓይን ያላየውን ጆሮ ያልሰማውን የእግዚአብሔርን በረከት ያቀዳጀዋል። ችግረኛም ቢሆን ችግሩን ያቀልለታል። ኃጢአተኛም ቢሆን ከኃጢአቱ ንጹሕ ሆኖ በእግዚአብሔር ዘንድ ንጹሕ ሆኖ የእግዚአብሔርን መንግሥት እንዲወርስ በተሰጠው ቃል ኪዳን ይጠብቀዋል። ረድኤቱ በረከቱ በሁላችን ላይ ይደርብን ለዘላለሙ አሜን። የሰማዕቱ የቅዱስ መርቆሬዎስ በረከቱ በሁላችን ላይ ይደርብን። እዚህ ቆመን ገድሉን የሰማነውን ሁሉ ሰማዕቱ ቅዱስ መርቆሬዎስ ሁላችንንም ይስማን። ከምናውቀውም ሆነ ከማናውቀው ፈተና ይጠብቀን። እዚህ የተሰበሰብነውን ለሚመጣውም ዓመት እንደዚሁ ከክፉ ነገር ጠብቆ እዚህ ዕለት እዚህ ሰዓት እንድንደርስ አማላጅነቱ ቃል ኪዳኑ ከሁላችን ጋር ይሁን።